ራስህን መለወጥና ካለህበት ደረጃ ወደ ተሻለ ማንነት ማደግ ትፈልጋለህ? እንግዲያውስ ስልክህን ስክሮል ማድረግ አቁምና በጥሞና አድምጠኝ። የዕለት ተዕለት ልምዶች ለስኬት ወሳኝ ናቸውና እነዚህም ፕሮግራሞች ለአንድ ሳምንት ብቻ ተግብራቸው። በምታመጣው ለውጥ በራስህ ትደነቃለህ። አንደኛ፣ በማለዳ ተነስ። ከጠዋቱ 11 እስከ 12 ሰዓት ባለው ጊዜ ውስጥ አላርምህን ሳታጠፋ ወይንም ሳታራዝም ንቃ። አሸናፊዎች ጠዋታቸውን ገና በማለዳ ነው የሚቆጣጠሩት። ቀድመ መነሳት ዓለም ሳይነቃ በፊት የቀንህን ጅማሬ ቀድመ እንድትይዝ፣ በውሎ ላይ ሙሉ ቁጥጥር እንዲኖርህና ገና ሳይረፍድ አንድ ትልቅ ነገር እንደሰራ እንዲሰማ ያደርግሃል። ከሰው ቀድመ ስትነቃ ራስህን ለማሻሻል፣ እቅድ ለማውጣትና በዝምታ ለማሰብ የሚያስችል ተጨማሪ ጊዜን ስለምታገኝ አእምሮ ጥንካሬንና ስነ ስርዓትን ያዳብራል። ሁለተኛ፣ ልክ እንደነቃ ውሃ ጠጣ። ሰውነትህ ሌሊቱን ሙሉ ተኝቶ ስለሚቆይ ጠዋት ላይ በጣም ይደርቃል። ገና በጠዋቱ ውሃ መጠጣት ሜታቦሊዝምህ እንዲነቃቃ፣ በሰውነት ውስጥ ያሉ መርዛማ ነገሮች እንዲወገዱና አእምሮ ለቀኑ ዝግጁ እንዲሆን ትልቅ ጉልበትን ይሰጠዋል። በተጨማሪም የምግብ መፈጨት ሂደትን ያቀላል፣ የቆዳን ጤንነት ያሻሽላል፣ እንዲሁም የማሰብ ችሎታን ይጨምራል። ከዚህ ለበለጠ ውጤት ደግሞ ጥቂት የሎሚ ጭማቂ የምትጨምርበት ሰውነትህ ተጨማሪ ማዕድናትን እንዲያገኝ ይረዳዋል። ሶስተኛ፣ የጠዋት ፀሐይ ማግኘትና እንቅስቃሴ ማድረግ። በጠዋት ለ10 ደቂቃ ብቻ ፀሐይ ብትሞቅ ስሜት መልካም ይሆናል፣ የእንቅልፍ ስርዓት ይስተካከላል፣ እንዲሁም ቀኑን ሙሉ ንቁ እንድትሆን ኃይል ይሰጥሃል። ከፀሐይ ብርሃን ጋር ደግሞ ሰውነትህን ማንቀሳቀስ፣ ጥቂት መዝለል ወይንም አጭር የእግር ጉዞ ብትጨምበት ደምህ በደንብ እንዲዘዋወርና ሰውነትህ ዘና እንዲል ያደርገዋል። ጠዋት ላይ የምታደርገው እንቅስቃሴ ለአቋምህ፣ ለሰውነትህ ዘና ማለትና ለደም ዝውውርህ በጣም ጠቃሚ ስለሆነ ያለምንም ጥርጥር ቀኑን በንቃት እንድትጀምር ያግዝሃል። አራተኛ፣ ለ5 ደቂቃ መጸለይ። መጸለይ አእምሮን በማጥራት ትኩረት እንዲጨምር ያደርጋል፣ እንዲሁም ውጥረትን ይቀንሳል። መጸለይ ስሜትን የመቆጣጠር አቅምን ስለሚያሳድገው ማንኛውም ፈተና ሲገጥም በድንገት ከመበሳጨት ይልቅ በሰከነ መንፈስ ምላሽ እንድትሰጥ ይረዳሃል። በየቀኑ ጥቂት ደቂቃዎችን በመጸለይ ካሳለፍ ምርታማነት ይጨምራል፣ የፈጠራ ችሎታህም ይነቃቃል፣ እንዲሁም ጭንቀት ይቀንሳል። አምስተኛ፣ ቀንህን አስቀድማ አቅድ። አሸናፊዎች ቀናቸውን ሲጀምሩ በቃ የመጣ ይምጣህ ብለው አይጀምሩም። እቅድ ያወጣሉ። ያንን እቅድ ደግሞ በተገቢው መንገድ ይተገብራሉ። ትኩረት እንዳይበታተንና ባልሆነ ነገሮች ጊዜ እንዳታባክን ግቦችህንና ዋና ዋና የምታከናውናቸውን ነገሮች በዝርዝር በመጻፍ ቀንህን ጀምር። ትልቅ የምታስባቸውን ነገር በቀላሉ ወደምትሰራቸው ትናንሽ ደረጃዎች ከፋፍለ ስራቸው። ያኔ በቀኑ መጨረሻ ላይ እውነተኛ ለውጥን ታያለ። ቀንህን አስቀድመ ማቀድ የሚባክን ሰዓት ያስቀርልሃል፣ እንዲሁም ለረጅም ጊዜ የምታለሙን ስኬት በትክክለኛው መንገድ ላይ እንድትጓዝ ያደርግሃል። ስድስተኛ፣ ቡናህን አዘግየው። እንደነቃ ወዲያውኑ ቡና አትጠጣ። ከእንቅልፍህ ከነቃ በኋላ ቢያንስ ከ60 እስከ 90 ደቂቃ ያህል ቆይተህ ብትጠጣ ይሻላል። ምክንያቱም ሰውነትህ መጀመሪያ በተፈጥሯዊ መንገድ እንዲነቃ እድል መስጠት አለብህ። ከዚያ በኋላ ቡናውን ስትጠጣው እውነተኛ የጥንካሬና የትኩረት ምንጭ ይሆናል። ይህ ደግሞ ትኩረትህ ይበልጥ እንዲሰበሰብና ቀኑን ሙሉ በንቃት እንድትሰራ ይረዳሃል። ሰባተኛ፣ ትኩረትህን ሰብስብ። ያለምንም ማቋረጥ ለ1 ወይንም ለ2 ሰዓት የምትሰራበትን ጊዜ ለይተህ መልስ። ስልክህን አጥፋው ወይንም ኖቲፊኬሽኖችን ዝጋ። እንደ ፕሮሞዶሮ ያሉ ትኩረት መሰብሰቢያ ዘዴዎች ተጠቅመ ውጤታማ ለመሆን መጀመሪያ ከባድ የምትለውን ስራ ጨርስ። ብዙ ስራ በአንድ ጊዜ ለመስራት አትሞክር፣ ምክንያቱም ብቃትህን ቀንሶ ጭንቀትህን ስለሚጨምርብህ። ጉልበትህ ከፍተኛ በሚሆንበት ሰዓት የሚረብሹን ነገሮች በማስወገድ በሙሉ ትኩረትህ ስራን ስራ። አንድ ጊዜ ትኩረትህን ሰጥተህ የምትሰራው ስራ ቀኑን ሙሉ ትኩረትህ ተበታትነው ከምትሰራው ስራ ይልቅ እጅግ ውጤታማ ያደርግሃል። ስምንተኛ፣ በየቀኑ በማንበብ ተማር። በቀን 10 ገጽ ብቻ እንኳ ብታነብ አስተሳሰብ ይለወጣል፣ እውቀትህም ይሰፋል፣ እንዲሁም የማሰብ ችሎታ ይጨምራል። እድገት የሚመጣው ሁል ጊዜ አዳዲስ ነገሮችን በመማር ነው። ማንበብ ለስኬት የሚረዱ አዳዲስ ሀሳቦችን፣ ግንዛቤዎችንና የችግር መፍቻ ዘዴዎችን ስለሚጠቁምህ ሁል ጊዜ አስተሳሰብን የሚፈትኑና ጠቃሚ ክህሎቶችን የሚያስተምሩ መጽሐፍቶችን የማንበብ ልምድ ይኑር። ዘጠነኛ፣ ቀለል ያሉና ንጹህ ምግቦችን ተመገብ። በፕሮቲንና በንጥረ ነገር የበለጸገ ምግብ መመገብ ድካም ሳይሰማ ሰውነት ቀኑን ሙሉ ኃይል እንዲያገኝ ይረዳዋል። አእምሮ ንቁ ሆኖ እንዲቆይ ከፈለግ ከባድ ካርቦሃይድሬቶች እና የተቀነባበሩ ምግቦችን መመገብ አቁም። ትክክለኛውን ምግብ መመገብ ለምግብ መፈጨት፣ ለአእምሮ ጥራትና ለሰውነት ጉልበት በጣም ወሳኝ ነው። 10ኛ፣ የዕለቱን ተግባር ገምግም።
የዛሬ ድሎችህን፣ የተማርካቸውን ትምህርቶችና የነገ ግቦችህን በዝርዝር ጻፍ። ይህ ለራስህ ታማኝ እንድትሆን፣ ተነሳሽነት እንዲኖርህና አእምሮ ሰላም እንዲያገኝ ያደርገዋል። በየቀኑ የምታደርገውን እድገት መገምገም የት ላይ እንዳለ እንድታውቅ፣ ከስህተቶች እንድትማርና ቀጣይ ጉዞህን እንድታስተካክል ይረዳሃል። ማስታወሻ መጻፍ ጭንቀትን ይቀንሳል፣ ራስህንም ይበልጥ እንድታውቅ ያደርግሃል። እንዲሁም ግቦችን የማሳካት ልምድህን ያጠናክርልሃል። 11ኛ ከመተኛትህ በፊት ስክሪን አትጠቀም። ከስልክ ወይንም ከኮምፒውተር የሚወጣ ሰማያዊ ብርሃን ሰውነትህ እንቅልፍ እንዳይወስደው የሚያደርገው ሜላቶኒን የተባለ ሆርሞን ይረብሻል። ይህ ደግሞ የእንቅልፍህን ጥራት ይቀንሰዋል። ከስክሪን የሚወጣው ብርሃን አእምሮ ንቁ ሆኖ እንዲቆይ ስለሚያደርግ እንቅልፍ መተኛት ይከብድሃል። ስለዚህ በምትኩ መጽሐፍ አንብብ፣ ጸልይ፣ ወይንም ረጋ ያሉ ሙዚቃዎችን አድምጥ። 12ኛ በጊዜ ተኛ። ከምሽቱ 3:30 እስከ 4:30 ባለው ጊዜ ውስጥ ለመተኛት ሞክር። ጥራት ያለው እንቅልፍ ለሁሉም ስኬት መሰረት ነው። ስትተኛ አእምሮና ሰውነት ራሳቸውን ያድሳሉ። ስለዚህ በቀን ከ7 እስከ 8 ሰዓት መተኛትን ግብ አድርግ። እንቅልፍ የማስታወስ ችሎታን ያሻሽላል፣ ስሜትህን ያድሳል፣ እንዲሁም በሽታን የመከላከል አቅምን ያጠናክራል። ሁልጊዜ በተመሳሳይ ሰዓት የመተኛት ልምድ የእንቅልፍን ጥራት ይጨምራል፣ ለሚቀጥለው ቀን ደግሞ ንቁ ያደርጋል። እነዚህም ፕሮግራሞች ለአንድ ሳምንት ብቻ ተከታትለ ብትሞክራቸው በትኩረት በምርታማነትና በአስተሳሰብ ላይ የሚመጣው ለውጥ ያስገርምሃል። አእምሮ ይበልጥ ግልጽ ይሆንልሃል፣ ስነ ስርዓት ወይንም ዲሲፕሊን ይጠነክራል፣ እንዲሁም ከብዙሃን የሚለዩ ምርጥ ልምዶችን ታዳብራለ። ዋናው ቁም ነገር ሁሉንም ነገር 100% ፍጹም በሆነ መንገድ መተግበር አይደለም፣ ይልቁንም በየቀኑ ለማደግ መወሰንና በነገሩ ላይ መጽናት ነው። ታዲያ ራስን ወደ ተሻለ ደረጃ ለማሸጋገር ዝግጁ ከሆንክ ዛሬውኑ ጀምር።